ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኔልማ ከነፍረ ቁልቁሉ ወቀየቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ አባ ወልደ ገብርኤል አበበ የምስራቅ ወለጋ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን ቆሞስ አባ ወልደ ገብርኤል በቀለ የደብራችን አስተዳዳሪ፣ ሊቀ መዘምራን ቀሲስ ሶሪ ጉዶቶ የምስራቅ ወለጋ ሀገረ ስብከት ሂሳብ ክፍል ኃላፊና የደብራችን የስብከተ ወንጌል ኃላፊ፣ የተከበሩ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ ስፍራ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞችና እህቶች፣ ሰንበት ትምህርት ቤት እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? አካም ቡልተኒ አካም ዮናን ጌሰኒ አሜን። ዋቂያ ፖቲኬኛ አጁማ ሳቲን ቲክሴኤጌ ጉያ ከናቲን ሰዓቲ ከናቲን ከኑጌ ውልፍኒ መቃሳ በረበራን ከገለጠ ቢኑፋተው እግዚአብሔር ለዚህ ቀንና ለዚህ ሰዓት ያደረሰን እና ደረሳችሁ ምዕመናን ሁላችሁ በድጋሜ እግዚአብሔር አምላካችን በቸርነቱ በምሕረቱ በዚህ በምሕረት አደባባይ ላይ ተገናኝተን ቃሉን እንድንነጋገር ቃሉን እንድንማማር ስለፈቀደልን ቅዱስና ገናና ሕያው ስሙ ለዘላለም የተመሰገነ ይሁንልን። ክርስቲያኖች እንኳን ለዛሬው ዕለት አደረሳችሁ። አመንቱን ሁንዱም ትጌሰንዩ ጉያ ከናትን በገባ ቀዩ ሁንዱ መኬኛ ኤትን ኑቤ ኤጋ ጉያን ሀራ ጉያ አደዳ አያን ሀራ አያን አደዳ ጉየትን ኩን ጾሚ ጎፋን ኬኝ ኢየሱስ ክርስቶስ ኖም ጀደ ጾሜ ከንጀልቀምኔ ጉያት ወለኬስን ደዋንቴፊ አያንች ኩን ስሞ አያኑ ተወረካን ራስ አደዋንቴፊ ደብረ ዘይት ከንጀልሙ ከናን ዋኑ ገፊ አመስ መቃንሳ ከገለቶ በንፋተው። እንግዲህ የዛሬውን ዕለት የዛሬውን በዓል በማስመልከት አባቶቻችን ሊቃውንት የሆኑ ቢያስተምሩ መልካም ነው። የዛሬውን ዕለት ምክንያት በማድረግ ቃሉንና ወንጌሉን እንዲያስተምሩን በመካከላችን የሚገኙ አባቶቻችን ቢሆን ኖሮ መልካም ነው። ነገር ግን ለመታዘዝ ያክል ነውና ለተቀመጥነው ለቆምነው ለሁላችንም የምስጢር ባለቤት እግዚአብሔር ምስጢሩን ይገልጥልን ዘንድ መልካም ፍቃድ ይሁንልን። ኢቲቲሳ ኢሰሰሜውን መኬኛ ፍዩኑፍ ኢብሴ ሰገሌ ዋቀዮ ቀናቲን ሰገሌ ጅራታ በረበራ ቀናቲን አከኑቲ ፈዩ ደንገኙ ኤየመሳፉቻ ለለሳኑፋሰው እጋ ጉያናራ ደብረ ዘይት ጀለቱ ዋመማ ወንጌለ ማቴዎስ ቦቆና ዲደሚ አፉር ለኮብሰ tokkoon gasoddomii jaarratti kan dubbifame sagaleen waaqayyo kan dubbate baay'ee bal'aadha. Waa'ee ayyaana kanaa yoo baranne guyyaan kun iyyuu ga'uu hin danda'u. Akkuma beekamu guyyaa kanatti immoo namoonni bakka mana abbaa isaanii, mana luboota isaanii, mana amantaa kana keessatti warra tajaajilani ንስሐ አባት isaanii bira waan deemaniifi yeroon keenyis waan jalaa gabaabbatuufi sagalee waaqayyoon immoo yoommiyyuu waan lallabamuufi guyyaa kanatti daqiiqaa muraasa fudhannee waaqayyoon nu barsiisaa, waaqayyoon dhuma keenya nu barsiisu እግዚአብሔር ሁላችንን የሚያስተምረን። እንግዲህ ደብረ ዘይት ማለት ምን ማለት ነው የሚለውን ስንመለከት በደብር ላይ የተሞላ ተራራ ማለት ነው።
ስለ ደብረ ዘይት ብቻ ብንማማር ቀኑም አይበቃንም። ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በደብረ ዘይት ተራራ ላይ ያደረገው ብዙ ድንቅ ተአምራቶች ስላሉ ነው። ዋይ አያነገና ጉያን አራይቱ አመኑ ደብረ ዘይት ጀነ ከሉት አያነገኑ ዋይ መጋ ከነቆፋሶ ብረኔ ጉያን ኩሉ በወይም ደንደሰ ወተዋቀዮ ኤኒ ጉርዳን ራጂን ጉያ አረት ዱበተኔ ጎፍታን ኢየሱስ ክርስቶስ ጉያ በለት በርቶ ተሳት ዋንን ሚዱበት ገንማር ስለፍ ሌላላ ዋቀዮን ተከኞችን አሰው እንግዲህ ክርስቲያኖች ልብ ማለት የሚያስፈልገው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላትን የምናከብራቸው በሙሉ አብዛኛዎቹ የተፈጸሙ ናቸው። ልደቱን ስንመለከት የተፈጸመ ነው። ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከሥጋ ሥጋ ነስቶ የተወለደ ተጠምቆ ተሰቅሎ ሞቶ ሙታንን ድል ያደረገው ይሄ በዓላት ሁሉ የተፈጸሙት በዓላት ናቸው። አያነ ቦፍታን ኢየሱስ ክርስቶስ ኔሮ ይላሉ ሰሜራ ገድብሬ ብሬ ሀረከነ ቁርቁሌት ኑሮ ማረም ራት ቢላላቴ ኑፍ ጀደኝ ብሬ ቢብራ በዳ አርጌ ከንሚሰሚሰሜ ከንሚድሬት ዋ ከንሚገ አያን አንገምቱትን ከነራወተኔዳ ኢኒ አራገሩ አከ ከይሰታሲሱ አያን ያራጃ አያነ ከሙገሩ ጎፍታን ኢየሱስ ክርስቶስ ጉያን ኒዱፉ ጉያ ሰነ ከንትንትት ያደኑዳ ዋንቴፊ ጉያን ኩኒ ጉያ ከን ዋቀዮቲኒ ጉያ ዱፋቲሳ ኢት ያደኑዳ። ይሄ በዓል ከሌሎቹ በዓል ልዩ የሚያደርገው የተፈጸመ የተከናወነ ሳይሆን ገና ለወደፊቱ የሚከናወን በዓል ነው። ምክንያቱም ስለ መምጫው ዳግም ስለሚመጣው ነገር ስለሚያነሳ ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚመጣው በዓል ስለሆነ ይሄ በዓል ከሌሎቹ በዓላት ልዩ ያደርገዋል ማለት ነው። ገና የምንጠባበቀው በዓል ስለሆነ የሚመጣው ደግሞ ለምንድን ነው? ያንን ነው የምንማማረው ማለት ነው። እንግዲህ ስለ ደብረ ስንመለከት አስቀድሞ እግዚአብሔር አምላካችን ትንቢት የተነገረውን ያንን ይፈጽም ዘንድ ነው። ኤጋ ጎፍታን ኢየሱስ ክርስቶስ ዋንን ራወተ ሁንዱ መሳየረው ያሉ ራጆኒ ከናን ዱረ ዱፈን ሁንዲሳኒ ዋን ኢሳን ራጂ ዱበተን ሰና ኢሰነ ሰነ ራወቹ ፊዳ አምላካችን ወደዚህ ምድር ሲመጣ ዝም ብሎ አይደለም። የተወለደልን ዝም ብሎ አይደለም። የተጠመቀው ዝም ብሎ አይደለም። አስቀድመው የነበሩት ነቢያት ግን ትንቢት ስለተናገሩ ነው። ስለ ልደቱም ስለ ጥምቀቱም ስናነሳ አስቀድመው ነቢያት ትንቢት ተናግረው ነበረ። የዛሬውን በዓልም ስንመለከት የተነገረው ትንቢት አለ። በትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 ላይ ስንመለከት አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል፣ እግሮቹም በደብረ ዘይት ተራራ ላይ ይቆማሉ ይላል። የሚመጣው ብቻውን አይደለም፣ ከቅዱሳኑ ጋር ነው። ነቢያቱ አስቀድሞ በዚህ በደብረ ዘይት ተራራ ላይ ሊያደርግ የነበረን ሁሉን አስቀድመው ትንቢት ስለተናገሩ አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ሆኖ በደብረ ዘይት ተራራ ይመጣል። ራጆን ዱሰኒ ዋንሳን ዱበተን ጅራ ራጅቸ ዘካርያስ በቆናቱ ለፍሩራ ካስነ ይሮ ይላሉ። ዋቀዮ አባን ኬኝ ቁልቁሉ ተሳሞች ኒዱፋ ባከቱኑ ኤጀርሳ ቀንጀረ ሞኬንሞ ባከ ደብረ ዘይት መከጀረ ሙከነት ኒዱፋ ራጆን ዱሰኒ ራጂ ዋን ዱበተን ፊዳ
ነቢያት የተናገሩትን ይህንን ትንቢት ልብ ልንል ያስፈልጋል። ምክንያቱም በዘመናችን ነቢያት በዝተዋል። ዛሬም በዘመናችን ነቢያት ተነስተዋል። እነዚህ የተነሱት ነቢያት ግን ምን ሊነግሩን ነው? ስለ ልደቱና ስለ ጥምቀቱ በደብረ ዘይት ዳግም ስለ መምጣቱ አስቀድመው ነቢያት የተናገሩት ትንቢት ይፈጸም ዘንድ ግድ ነውና ዛሬ የተነሱት ነቢያትስ ምን ይነግሩን ይሆን? ራጆን ያረበካ አዳዳት ከአጅረን ፕሪ ማሉትን ሙፊ መላታ ያሰቦተ ዋቀዮ ከነይላልጁ በረባቺሳ ዋየን ደብረ ዘይት ባየ ሳይሆኑ በነ የሮኑንጎ አባን ኬኝ ቁልቁልቸ ዳዊትን ይሮያሉ ከንዋቀዮ ኢሰፊለቴ ነማ ከለጴ ኮነ ነርገ ጀደ ከኒሳ ዋመቴ የሮቶኮ ዋቀዮትን የሮ ገዲሲሴ ኬሰቲ ሙጫንሳ መነሞቱማ ኬሳ የሮ ኢሳያቱ በራባከ ደብረ ዘይት ከንጀደሞ ከነት ዱፌ አከኒ ዋቀዮት በ አከኒ ዋቀዮት በወቸ ሳኔስ ዱበተሜቱ ጅራጀቹ ያሰቦተ ዋቀዮ ሳሙኤል ለመፋ በቆና ቁረሸኒስ ለኮተ ሰደ መራቲን ያርገና ዳዊትን እያለቀሰ ያለ ጫማ ተከናንቦ ወደ ደብረ ዘይት ወጣ ይላል። ለመጸለይ ወደ ደብረ ዘይት ወጣ። ራሱን ተከናንቦ አለ እግዚአብሔርን ስለበደለው እግዚአብሔርን ስላሳዘነው እንኳንስ እግዚአብሔር የገዛ ልጁ ተነሳስቶበት ከቤተ መንግሥቱ ባባረረው ጊዜ ከቤተ መንግሥቱ ባስወጣው ጊዜ ቅዱስ ዳዊት ለእግዚአብሔር ልዩ ሆኖ የተመረጠ ዳዊት ወደ ደብረ ዘይት አቀበት ወጥቶ ከተከናንቦ ጫማውን ከእግሩ አውልቆ እያለቀሰ እግዚአብሔርን ጠየቀ ይላል። ስለዚህ ስለ ደብረ ዘይት ብናነሳ ብዙ ታሪክ ይኖሩታል። ነገር ግን ወደ ዛሬው ወደ ተነበበው ወደ ወንጌሉ ስንሄድ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ የጠየቁትን ጥያቄ እንመለከታለን ማለት ነው። ወንጌለ ማቴዎስ በቆና ዲደሚያ ሁለቆ ሰተኮራ ጋስለየሮ ይላሉ። ጎፍታን ኬኝ ኢየሱስ ክርስቶስ በርቶ ተሳበችን የሮታ ቱሬቲ በርቶኒ ሳገረ ሳት ዱፈኒ ጋፊ ሳን ጋፈተንን ይላላ ዋቀኞን ዱመኬኛ ፉለጴ ኬኝ ኑፋ በለው ደቀ መዛሙርቱ እርሱ ብቻውን ከቤተ መቅደስ ወጥቶ በደብረ ዘይት ተራራ በሚቀመጥበት ጊዜ ወደ እርሱ መጡና ጥያቄን ጠየቁት። የጠየቁት ጥያቄም ሁለት ነው። ክርስቲያኖች ከኒሳኒ ጎፍታትን ጋፈተኒ ጋፊ ለመዳ ጋፊን ለማንኩ ንገሩ በሩምሲሳ ባየ በላዳ እነኩንስ ማልን ጀነ የሮ ይላሉ። ያ ጎፍታ ጉያነ ኑፋቲን ከዮሚዳ ጀደኒ ጉይቲ ሰነበሩ በርጋደኒ የምትመጣው መቼ ነው? ይሄ የመጀመሪያው ጥያቄ ነው። መቼ እንደሚመጣ ለእነርሱ እንዲነግራቸው የጠየቁት ጥያቄ ነው። ሁለተኛውና ዋነኛ የሆነው ግን ምልክቱስ ምንድን ነው? በምትመጣበት ሰዓት የሚታዩ ምልክቶች ምንድን ናቸው? ይህንን ሁለት ጥያቄ ብቻ ነበር የጠየቁት። የመጀመሪያው መቼ ነበረ? መቼ ነው የምትመጣው? ለምንድን ነው ግን ይህንን ጥያቄ የጠየቁት? ለፍርድ የሚመጣው እርሱ እንደሆነ ስለሚያውቁ አስቀድሞ ከእመቤታችን ከቅድስት ድንግል ማርያም የተወለደው እርሱ እንደሆነ ስላወቁ ስለሚያውቁ አሁንም ለፍርድ የሚመጣው እርሱ ስለሆነ የሚፈርደው እርሱ ስለሆነ መቼ ትመጣለህ ብሎ ጠየቁት። በዚህ ጊዜ ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም አለ።
በሰማይ ያለው አባቴ እንጂ ቅዱሳን መላእክት እንኳን ቢሆኑ አያውቁትም። ልጅም ቢሆን አያውቅም። በእውነት ይህንን ቃል ብቻ ብናይ በአንድምታው ላይ በብዙ ስለሚተረጎም ጊዜ ላያበቃን ይችላል። ምክንያቱም ብዙዎቹ ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል በብዙ መንገድ ይፈቱታል። እኛ ግን አባቶቻችን እንዳስተማሩን በአንድምታ ላይ እንዳስቀምጡልን ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሆነ። ነገር ግን ይህንን ያስቀመጠበት ምክንያት የእኛን የሰዎችን ደካማ ሥጋ ስለመለበሱ ነው። እርሱ በልዕልና ቢመጣ በግርማ ሞገሱ ቢመጣ ማን ይሆን ከፊቱ የሚቆመው? ቅድም የዘመሩትን መዘምራን ሰምታችኋል። ነገር ግን የእኛን ደካማ ሥጋ ስለለበሰ እኛ ግን ደካማ ስለመሆናችን ለማጠየቅ ሲል እንጂ እርሱማ ራሱ እንደሚመጣ ያውቃሉ። ሰገሌ ከነኛ ይሆናሉ ጀተደረት በረፈነ ከነኛ ይሆናሉ አካለ ከንደ ምንጭ ነው የዘመኑ ያቀየረት ቢያሰረን በደኝ ከሚል ይጀነ ከሞቶ ከኛ ያቀየዳ ቢያሰረት እስከምሩ ያቀየዳ ገርጂ ቲናስ ከሰት በረፈነ ጅሩ ፎነማ ሰረቀማ ከረፈቹ ሳቲ አቦቲን ከየሮ ዱበተኒ ዋቀዮ ጎፍታን ኢየሱስ ክርስቶስ ሞቲፊ ከነኒፉ በሪሳ በረ ዮሐንስ አከተ ጂሙሳስ ጀብኮቴ ሰውቲን መቃቢት ከነከተ ጉየቲንስ ጉያ አራ ደብረዘይት ከንጀጠንተ ዋመምቱ ሃልከነከ ንኑፉ ጉያ ሰንበታ ከተ አቦቲን ከዩ በርሲሰኒቱ ጅሩ በዘመነ ዮሐንስ እንደሚመጣ ወሩ ደግሞ መጋቢት እንደሆነ ዕለቱ በሰንበትና ደብረ ዘይት የርሞንን በእኩለ ሌሊት እንደሚመጣ አባቶቻችን አመሳጥረው ያስተምሩናል። ነገር ግን መቼ ነበረ የምትመጣው ብሎ የጠየቁት ያንን ቀን ለማወቅ ነው ማለት ነው። እንደሚመጣማ ግልጽ ነው። ለፍርድ እንደሚመጣማ የሚታወቅ ነው። አከኒ ሙርቲ ፍርፉ አከኒ ሙርቲ ከነገሰቲ ወረቁ ቁሎታ ከናን ገሳ ወረጁ በሞታ ከና ቢተሳ ዳውታ ከነኑፉ ቤተማዳ ከናገጋ ፋርሳ ቁልቁልቸ ዳዊት አፉርተሚ ሰገል ለኮብሰ ሰቢረቲ ዲያቆሎኒ ስነገለቶ ከሰቲ ከሳን ኤሰን ይሮላሉ። እግዚአብሔር በግልጽ ይመጣል። አምላካችን ዝም አይልም፣ በፊቱ እሳት ይነዳል። አምላካችን እግዚአብሔር በግልጽ ይመጣል አለ። ተሰውሮ አይደለም የሚመጣው፣ በግልጽ ነው የሚመጣው። በፍርድ ለፍርድ ስለሆነ በግልጽ ይመጣል። አምላካችን ዝም አይልም፣ በፊቱ እሳት ይነዳል። ለምንድን ነው በግልጽ ይመጣል የተባለው? ዋቀይ ወይፈት ሊዱፋ ኢንቸሉሱሲ ፍምረሳት የምቲ መባአተላ ቆልቆልች ዳዊት አከምትናታ እንዲፈትከን ሊዱፉ በሐዋርያት ሥራ ምዕራፍ 2 ከቁጥር 37 ላይ ስንመለከት የወደቁትም ሁሉ የቸነከሩትም ሁሉ የሰቀሉትም ሁሉ እያዩት በግልጽ ይመጣል። ሐዋርያቶቹ በግልጽ እያዩት ወደ አባቱ እንዳረገ ሁሉ ወደ ሰማይ እያዩት ከፍ ከፍ እንዳለ ሁሉ አሁን ደግሞ ለፍርድ ሲመጣ የወጉት ሁሉ ያሰቃዩት ሁሉ እያዩት በግልጽ ይመጣል። ዝምም አይልም አለ ቅዱስ ዳዊት እንጀልሱ ጀኔ ወረቹ በሞታ ከራቢታ ሳዳሙፍ ወረ ቁልቁሎታ ሞታ ንገሳ ዳሙፊ ኢንጨልሱ ኒኑፋ ከራቢታ አበቹ ለዋቀኝ እንዱ በኬኛ ነው አበራሩ ከራሙር ጋር አበቹ ዋቀኝ እንዱ በኬኛ ነው አገርጋሩ። ስለዚህ ዝም አይልም አለ። እንደዚህ በፊቱ ዝም ብሎ አይመጣም።
ዘመኑ መጥቶ ነበር የተወለደልን የተጠመቀልንና የተሰቀለው። ለዚህ ነው በኢሳይያስ ምዕራፍ 53 ላይ ኢሳይያስ ሲናገር አምላካችን እግዚአብሔር ተወልዶ ለሰው ልጆች ብሎ በሚሰቀልበት ጊዜ የተናገረውን ቃል ስንመለከት እንዲህ ይላል፣ ለመታረድ እንደሚነዳ ጠቦት በፈላሾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተ ማለት። የእኛን መከራ ለመቀበል የእኛን ስቃይ ለመሸከም ሲል አዳምን ለማዳን ሲል ይህንን ሁሉ መከራ እያደረሱበት ግን ዝም ብሎ ነበር የተቀበለው። ዛሬ ግን ዝም አይልም የተባለው ለዚህ ነው። ዳግመኛ የሚመጣው ሊወለድልን አይደለም። ዳግመኛ የሚመጣው ሊሰቀልልን አይደለም። ለፍርድ ነውና ዝም አይልም ማለት። ዋቀዮ ከናበደ ከንንዱ ሙርቲ ፊዳ ከናፍን ጨልሱ ፍርድ ረሰትዳ ብደት በባደደ ኤኙን የሮሰና ከራ ምርከሳፊ ከራ ቢተሳዳበቹ ፊ አቢከሰነግረ ከንደርዳ ሰው ከዋቀዮ እሳት ከፊቱ ይነዳል። እነ ሙሴን ስንመለከት እኮ መለኮቱን መሸከም ስላቃታቸው ሙሴ መቃብሬ ይሻለኛል እኮ ያለው። ከናፉ ዋቀዮ ጨልሴ ከንፉ ምቲ ሙርቶ ፊዳ ሙርቶ ሰለት የረዱፍነ ዋቀዮ አካ ሆጂ ኬኘት ኑፍላቹ ፊዳ ዋንቴፊ ሆጂ ጋሪ ሆጀኔ ከራ ምርከሳ ከምቲ ዳበኑ ፍርዱ መኬኛ ሆ ዋቀዮ ነው አገርጋሩ ኤጋ ጉያ ሰና ጉያ ኡፋቲንሳ yoom akka ta'e akkuma ibsa gaafatani innis immoo guyyaan suni eenyuyyuu akka hin beekne akkuma inni dubbate kanaa booda garuu gaaffiin inni lammaffaan mallattoon isaa maal inni jedhani በእውነት ዛሬ በዚህ በማቴዎስ ወንጌል ምዕራፍ 4 ላይ የተቀመጠውን ቃል ስንመለከት እንደው ለመማማር ያክል ካልሆነ በስተቀር አሁን ያለንበት ዘመን ራሱ የሚያስተምረን ነው። አሁን ያለንበት ሁኔታ ራሱ በእውነት የሚያስተምረን ነው። ነገር ግን ቃሉ ይነገር ዘንድ ልብ ልንል ያስፈልጋል። ኤጋ ጋፊን ለመፋን መለቶን ሳሞ ማለን ይችላል ወያን ፋቲን ከሱ ተራወት ኑራ ማልቱ ተውደንታ ማልቱ ራወቹ ደንታ ኔ መለቶ ከልምቲ ቢጀደኔ በእውነት የተዘረዘሩት ብዙ ነገሮች ናቸውና ጥቂቱን ግን እንመልከት። የመጀመሪያው ይሄንን ምልክት ከመናገሩ በፊት ማንም እንዳያስታችሁ ተጠንቀቁ ይላል። ኤኙ ዩታናን አካይ ስሚን ገበንጎስኔ ኦፌ ቀጣ። ይሄ ቃል ለምንድን ነው የተነገረው? ማንም እንዳያስታችሁ ተባለ። ለምንድን ነው? የሚያሳስተው አካል ማን ነው? የሚሳሳተው አካልስ ማን ነው? አስቀድሞ ምልክቱን ከመናገሩ በፊት ግን ማንም እንዳያሳስታችሁ ተጠንቀቁ። ወገኖቼ ዛሬ ቃል ስንመለከት መናፍቃንን ብቻ የሚመስለን ሊኖር ይችላል። ከሃይማኖታችን ውጭ ያለ ነገር የሆነ ብቻ የሆነ ይመስለናል። ነገር ግን ማንም ነው ያለው፣ ማንም ነው ያለው ጌታችን። ምክንያቱም ዛሬ በቤተክርስቲያናችን ውስጥ ብዙ ችግሮች አሉና በቤተክርስቲያናችን ስም የሚነግዱ ብዙ ነገሮች ተነስተዋልና በቅድስት ድንግል ማርያም ስለተነሱ፣ በቅዱሳን መላእክት ስለተነሱ ብዙዎቹ ስላሉ ማንም እንዳያስቷችሁ ኤኙ ይዋቀስን እንደጎንጎርስኔ ኦፌ ገጣ ጀዴ ጀቸ ከነርግዱበት ቦዳ የሚጀልቀባ በርሲሶኒ ሶብዶታን ይቀው ጀዴ ማንም እንዳያስታችሁ ካለ በኋላ ካስጠነቀቃቸው በኋላ የመጀመሪያው ምልክት ግን ሐሰተኞች በስሜ ይነሳሉ። ዛሬ በስሙ የተነሱ አልበዙም እንዴ? ቁጥራቸው አልበዛም እንዴ? በከተማችን ራሱ ብዙዎቹ በማን ስም እየመጡ ነው? ብዙዎቹ በማን ስም እየነገዱ ነው?
እኛ ግን እንዴት ነው የምናየው? መቃቦትን ባየንሳን ይዱፉ መቃቦ በተለ መቃቦትን ይደልደሉ ሐረስ ከራሁንዱማ መቃሳ ቀበተኒ መቃሳትን ከንደልደለቱ ባየተ ይሰከንፉደና ያላተ ሰዎች ያቀዮ የትኛውን የምንቀበለው የትኛውን የምንከተለው? በስሙ የተነሱ በጣም በዝተዋል። በስሙ የሚነግዱ በዝተዋል። ይሄ የመጀመሪያው ምልክት ነውና በእውነት ያለውን ነገር ሁሉ ተገንዝበን ልብ ማለት ያስፈልጋል። መቃሳትን ከልሳኑ ፈኒ ባየቀዋን ተፊ መቃሳትን ከንደልደለን ባየተኒ ዋን ተፊ ያመንቶታ ሁበቹ ቀብና ወንጌል ማቴዎስ ከቆናቶ በለኮሰ ኮሸ በተከነጀዳ የበግ ለምድ ለብሰው ከመጠባቸው በውስጣቸው ነጣቂ ተኩላኮኑ ከሐሰተኞች ነቢያት ተጠበቁ አለ። የይሁን ተፈካተኒ ገሩሳን የይዳ ሁሉ ተፈካቱ መቃቦትን ደልደሉ መቃቦትን ንፉ መቃቦትን በርሲሱ መቃቦትን ራጀ ደጋራወቱ ኢሳኒ ባገሩ ኦፌ ጋትላ የነበሩት ነቢያት ሁሉን ነገር ነግረውናል። የነበሩት ነቢያት ሁሉን ነገር አስጠንቅቀውናል። ነገር ግን ከሐሰተኞች ነቢያት ግን እንድንጠነቀቅ የመጀመሪያው ምልክት አድርጎ ለደቀ መዛሙርቱ የተናገረው ምልክት ነው። ሁለተኛው ምልክት ጦርነት ነው። በእውነት ስለ ጦርነት ስናስብ ከድሮም ጀምሮ ጦርነት ያለ ነገር ነው። በብሉይ ኪዳን ጊዜም በዘመነ መሳፍንቱም በነገሥታቱም ዘመን ጦርነት ነበረ። አሁን ያለንበት ዘመን ግን ጦርነቱ ልዩ ነው። አሁን ያለንበት ዘመን ግን ጦርነቱ የከፋ ነው። ዛሬ በሁሉም አቅጣጫ ጦርነት በዝቷል። በሁሉም ስፍራ ጦርነት ሞልቷል። ቃሉ ይፈጸም ዘንድ ግድ ስለሆነ ግን ሁለተኛው ምልክት ነው ብሎ ነገራቸው። መለቶንን ለመፋ ኡፋቲን ሳቶን ያቲኑረ ዋንቲ እንድራወቱ አዱኛ ከለከሰት ከንተራወቹ ደንደው ወራነቱ ባየታ ጀራ ሰቦታ ዋቀዮ ወራን ያረግ በከው እንደማት ጅራ ቢያላ ከሰስ ዋንታ ማርጋ ጅሩ ዋንታ ማርጋ ጅሩራ አከሚ የከኘትስ ዋንታ አርጋ ጅሩራ እንኩ ንገሩ መለቶ ስለመፋት ይጀደ ምናልባት የመጀመሪያውና ሁለተኛው የዓለም ጦርነት አልፎ ሊሆን ይችላል። ከዚህ በኋላ የሚመጣው ግን ምንድን ነው? ብዙ ሀገራት አንድ ነበሩ፣ ዛሬ ለሁለት ለሶስት የተከፋፈሉ። ይሄ ጦርነት በብዙ ቦታ በብዙ ሀገራት የተከሰተው ቃሉ ይፈጸም ዘንድ ነው። ወራን ያራሉት አርጋ ጅሩኩኒ ኢዶ እንዱማት በበለችው ሳንኩ ጋፊ ኢሳን ጋፈተኒፊ መለቶ ኢሰለመፋዳ ከናፍ ያሰቡት ዋቀዮ ኢጃ መንታቲን ውበኔ ኢጃ መንታቲን ይላለ ዴዴቢኑ ቀርና መለቶን እንዲለመፋን ይሰገነዳ። ሶስተኛው ረሃብ ነው። ስለ ረሃብ እንዴት እንደምናነሳው ሁላችንም እያየነው ነገር ነው። ይሄ ረሃብ እንደሚመጣ ምልክት አድርጎ ለሐዋርያቶቹ ለደቀ መዛሙርቱ የተናገረው ነው። ረሃብን ቸነፈርም በልዩ ልዩ ስፍራ ይሆናል አለ። አሁን ማነው ዛሬ ጠግቦ እየኖረ ያለው? ማነው ዛሬ በሕይወቱ በኑሮ ደስተኛ ሆኖ እየኖረ ያለው? ዓለም የተጨነቀችው በዚህ ነው። ዓለም የተጠበበችው በዚህ ነው። ነገር ግን ጌታችን ምልክት እንደሆነ አስቀድሞ ለደቀ መዛሙርቱ ተናግሯል። በጦርነት ምክንያት ረሃብ ይመጣል። በሰላም ማጣት ምክንያት ረሃብ ይመጣል። አቅም ከማጣት የተነሳ ረሃብ ይመጣል። ነገር ግን በልዩ ልዩ ስፍራ ረሃብ ይመጣል፣ ቸነፈር ይሆናል ያለው።
mallattoon inni sadaffaa yeroo ilaallu beelli akka addunyaa kanatti ni mul'ataa jedhe. Har'as addunyaan kun kan isheen rakkachaa jirtu kanadha. Har'as biyyi keenya kan isheen dhiphachaa jirtu kanadha. Kanaaf inni kun garuu mallattoo isa sadaffaa ta'etu kennameetu jira. Eenyuun immoo kan hubate kan maal irraati dhufe laata? Rakkoon kun akkamitti nutti dhufe laata? Gooftaan keenya Yesuus Kiristoos garuu mallattoo akka ta'e dhufaatii isaa kana jalatti wanta inni raawwatu bartoota isaa akkana jedhee kan inni dubbate አራተኛው የምድር መንቀጥቀጥ ነው። ክርክር ለማሰጀኑ ያስወጣ ዋቀየው እግዚአብሔር አገራችንን እየጠበቃት እየመገባት በብዙ መንገድ እጁን አገራችን ላይ ስላስቀመጠ በምህረት እየጎበኘን ነው። ዓለማችን እንግዲህ እስቲ እናስተውል፣ ዓለማችን እንመልከት። ይሄ ቃል የተነገረው ለሀገራችን ሳይሆን ለዓለማችን ነው። ነገር ግን የምድር መናወጥ ይከሰታል አለ። በብዙ ሀገራት ተከስተዋል፣ እየተከሰተም ነው። ከርኪሮ ለማየሮ ይላሉ አዱኛ ገረገሰቲ ኢጆ ባየት ከናንዶ ሙለቻ ቱሬራ ሀረስ ተጋጅራ ሀረስ ኢላላት ጅራ ሰወተዋቀዮ እንኩኒ መለቱ አፈፋቴ ከነሜቱ ጅራ ይሰከለጋ ሁበቹ ቀብና አምስተኛው የክርስቲያኖች መከራ ነው። በእውነት ዛሬ በክርስቲያኖች ላይ የደረሰ ያለው መከራ ሲያስተውሉ ክርስቲያን በመሆናችን ብቻ ኦርቶዶክስ በመሆናችን ብቻ እየተደረገብን ያለውን መከራ ተመልከቱ። የድራኔ የክርስቲያን ወረት ይኸው ማገገፈሙ ከነሜ ይላላ በብዙ ቦታ በክርስቲያኖች ላይ ብዙ ነገሮች እየተከናወኑ ነው። በዚያን ጊዜ ለመከራ አሳልፎ ሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በአሕዛብ ዘንድ ነው ያለው። ስለዚህ ዛሬ የክርስቲያኖች መከራ ምን ይመስላል? ጊዲራን ክርስቲያኖ ረት ቀቀባጁ ማልፈካታ ሀራኑት ዋንጋሪ ኬሰ ከንጅሩ ይፈካቱ መጋለ ኬሰ ዋንጅሩ ተጃጅል በሬዳ አካታ ገናፊ ኑፍ ከነሜ ጅራ ኑፍ ከነማ ጅራ ሜ በተስፋነ ባዲያ ጅርቱ ሜ ላላ አመንቶተ ባዲያ ኬሰ ጅረን ሜ ላላ በተስፋነ በረከቱ ጩፈ ጅራ ክርስቲያኖ ክርስቲያኖ ተበረከቱ ባለሜ ጅራ ከናፍ ያሰቡት ዋቀዮ ሰገሌን ዋቀዮ በርቶ ተሳኒ ትዱበቴ መለቶን ሳራ